ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች በኦንላይን እናስተምራለን። መማር መከታተል ለምትፈልጉ ሁሉ ከታች ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩ። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን ከዠ እስከ ፐ ያሉ በክፍል 2 ቀሪዎችን ይሆናል ማለት ነው። ዛሬ የምናየው እያንዳንዳቸው ፊደላቸውን የተለያዩ ፊደላቸው ያላቸውን ቅርጽ በእንዴት እንደምንለያቸው ጭምር እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ጀምሩ። ወደ ትምህርታችን ስንቀጥል ይቺ ማናት? ይቺ ዠ ናት። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ፣ ዦ። እሺ የፊደሎችን እያንዳንዳቸው በተለያየ ቅርጽ አላቸው። በእንዴት እንደምንለያቸው የመጀመሪያ ፊደል የምንላቸው ወይም አንደኛ ፊደላት ምንም አይነት ቅጽል የላቸውም ማለት ነው። ሁለተኛ ፊደሎች በሁለተኛ ደረጃ የሚቀመጡት ደግሞ ከጎናቸው ሁሉም ፊደላት ከጎናቸው ከቀኝ ጎናቸው ቅጽል አላቸው ማለት ነው። የሶስተኛ ፊደላት ደግሞ ከታች እግራቸው ዘወር ያለ ነው ማለት ነው። ከታች እግራቸው ሸፋፋ ነው ማለት ነው። የአራተኛ ፊደሎች ደግሞ የተለያየ ቅርጽ ያላቸው ቢኖሩም ግን አብዛኛዎቹ ፊደሎች በስተግራ ገጥ ያለ እግራቸው ያጥራል ማለት ነው። ስድስተኛ ፊደል ማለትም አምስተኛ ፊደላት ደግሞ ከቀኝ እግራቸው ከታች ቀለበት አላቸው። ሁሉም ፊደላት በሚባል ደረጃ ቀለበት አላቸው። የስድስተኛ ፊደላት የምንላቸው ደግሞ ሁሉም እንደየቅርጻቸው የተለያየ ፊደል ወይም የተለያየ ቅርጽ አላቸው ማለት ነው። የሰባተኛ ፊደሎች ደግሞ አብዛኛዎቹ በስተቀኝ እግራቸው የሚያጥር ቢሆንም እንደ ዦ እንደ ዶ፣ የተወሰኑት ግን ደግሞ የተለየ ቅርጽ ያላቸው አሉ ማለት ነው። በዚህ መሰረት እንለያቸዋለን። ወደ ትምህርታችን ስንሄድ እስኪ ይችን እንደገን ስንቆጥራት ይቺ ዠ፣ ይቺ ዡ፣ ይቺ ዢ፣ ይቺ ዣ፣ ይቺ ዤ፣ ይቺ ዥ፣ ይቺ ዦ። እሺ እዚህ ስንመጣ ደግሞ ይቺ ማናት? ይቺ ደ ናት። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እሺ እስኪ እንደገን ይቺ ደ፣ ይቺ ዱ፣ ይቺ ዲ፣ ይቺ ዳ፣ ይቺ ዴ፣ ይቺ ድ፣ ይቺ ዶ። እሺ ይህም ተመሳሳይ ቅርጻቸው የአንደኛ ፊደል ሁሉም ቅጽል የለው ብለናል። ሁለተኛ ከጎን፣ ሶስተኛ ከታች እግራቸው፣ አራተኛ እግራቸው በስተግራ ያጥራል አብዛኞቹ ብለናል። የአምስተኛ ፊደል ደግሞ ቀለበት አላቸው። ይኸው ቀለበት አላቸው። ስድስተኛ እንደየቅርጻቸው ይለያሉ። ሰባተኛ ፊደላት አብዛኞቹ በስተ ቀይ ገጥ ያጥራል ብለናል። ይኸው በስተቀኝ ያጥራል ማለት ነው። ከዚህ ስንመጣ ደግሞ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። እስኪ እንደገን ይቺ ጀ፣ ኤችስ ጁ፣ ኤች ማናት? ጂ፣ ኤችስ ጃ፣ ኤች ጄ፣ ኤች ጂ፣ ኤች ጆ፣ ጆ። እሺ እዚህ ስንመጣ ይቺ ማናት? ይቺ ገ ናች። ገ፣ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። ይቺ ማን ብለናታል? ገ። ገ፣ ኤችንስ ጉ፣ ኤችስ ጊ፣ ኤች ጋ፣ ኤች ጌ፣ ኤች ግ፣ ኤች ጎ። እዚህ ስንመጣ ይቺ ማናት? ጠ፣ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣
ጦ ይቺ ጠ ይቺስ ማናት? ጡ ይቺስ ጢ ይቺስ ጣ ይቺ ጤ ይቺ ጥ ይቺ ጦ። እሺ እዚህ ስንመጣ ይቺ ጨ ጩ ጪ ጫ ጬ ጭ ጮ። ይቺ ማናት? ይቺ ማናት ያለ ይቺ ጨ ጨ ጨ ይቺስ ጩ ይቺስ ጪ ይቺ ጫ ይቺ ጬ ይቺ ጭ ይቺ ጮ። እሺ እዚህ ስንመጣ ይቺ ጰ ጱ ጲ ጳ ጴ ጵ ጶ ጶ። እስኪ እንደገና ይቺ ማናት? ይቺ ጰ ይቺስ ጱ ይቺስ ጲ ይቺ ጳ ይቺ ጴ ይቺ ጵ ይቺ ጶ። እዚህ ስንመጣ ደግሞ ይቺ ጸ ጸና ጠ የሚለዩበት ጰ በላይ ቅጽል አላት ማለት ነው። ጸ ከሆነች ደግሞ ምንም በላይ ቅጽል የላትም። ይቺ ጸ ይቺ ጹ ይቺ ጢ ይቺ ጣ ይቺ ጤ ይቺ ጥ ይቺ ጦ። እስኪ እንደገና ይቺ ማናት? ይቺ ጠ ጸ ይቺ ጡ ይቺ ጢ ይቺስ ጣ ይቺ ጤ ይቺ ጥ ይቺ ጦ። እዚህ ስንመጣ ፈ ፉ ፊ ፋ ፌ ፍ ፎ። ይቺ ማናት? ይቺ ፈ ፈ ይቺስ ፉ ይቺስ ፊ ይቺ ፋ ይቺ ፌ ይቺ ፍ ይቺ ፎ ፎ። እሺ እዚህ ስንመጣ ደግሞ ይቺ ጸ ጸ ጹ ጺ ጻ ጼ ጽ ጾ። እስኪ ይቺ ማናት? ይቺ ጸ ጸ ይቺስ ጹ ይቺስ ጺ ይቺ ጻ ይቺ ጼ ይቺ ጽ ይቺ ጾ ጾ። እሺ እዚህ ስንመጣ ይቺ እበ እቡ እቢ እባ እቤ እብ እቦ። ይቺ ማናት? እበ ይቺ እቡ ይቺ እቢ ይቺ እባ ይቺ እቤ ይቺ እብ ይቺ እቦ እቦ። እሺ ይቺስ? ይቺ አ አ ኡ ኢ አ ኤ እ ኦ። እሺ ይቺን ማናት? ይቺ አ አ ይቺስ ኡ
ይቺስ ኢ ይቺ አ ይቺ ኤ ይቺ እ ይቺ ኦ። እሺ እዚህ ስንመጣ ይቺ ሃ ሃ ሁ ሺ ሃ ሼ ህ ሆ። እሺ ይቺ ሃ ይቺ ሁ ይቺ ሺ ይቺ ሃ ይቺ ሼ ይቺ ህ ይቺ ሆ። እሺ እዚህ ስንመጣ ይቺ ፐ ይቺ ፑ ይቺ ፒ ፓ ፔ ፕ ፖ። ይችን ማን ያልናት ፐ ፐ ይቺ ፑ ይቺ ፒ ይቺ ፓ ይቺ ፔ ይቺ ፕ ይቺ ፖ። እሺ የዛሬ ትምህርታችን ይህን ይመስላል ማለት ነው። ማንበብ መጻፍ ለተቸገራችሁ ሁሉ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራለን። በየትኛውም ሀገር ወይም በየትኛውም ቦታ ሆናችሁ በቀን 1 ሰዓት በመመደብ በኢትዮጵያ ከጠዋቱ 1 ሰዓት እስከ ሌሊቱ 8 ሰዓት ባለው አስይዛችሁ መማርና መማር መከታተል ለምትፈልጉ ሁሉ በታች ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ ልታገኙን ወይም ልታናግሩን ትችላላችሁ። ከእጃችሁ ባለው ስልክ ከየትኛውም ሀገር ወይም ከየትኛውም ቦታ ሆናችሁ በቀን 1 ሰዓት በመደብ መማርና መከታተል ትችላላችሁ ማለት ነው። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ህፃናትን ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ባስቀመጥነው ስልክ ከቪዲዮ ላይ በማንሳት ደውላችሁ አናግሩን።